ሰላም ያዱልስ ቤተሰቦችና ተከታታዮች፣ ሁሌም ትኩስና አዳዲስ መረጃ ይዞ የሚቀርበው ቻናላችን ዛሬም በአዲስና ትኩስ መረጃ ተገኝተናል። አብራችሁን ቆዩ። የሰብአዊ መብት ጥሰት በመፈጸም የተጠረጠሩ 36 ግለሰቦች ትላንትና ምሽት በፍርድ ቤት ቀርበዋል። 36ቱ ተጠርጣሪዎች የብሔራዊ መረጃና ደህንነት፣ የፌዴራል ፖሊስ ምርመራ ቢሮ፣ ከአዲስ አበባ ፖሊስ፣ ከፌዴራል ማረሚያ ቤቶች በስራ ኃላፊነትና በሰራተኝነት ሲያገለግሉ የነበሩ ናቸው። ትላንት ከ11 ሰዓት እስከ ምሽቱ 3 ሰዓት ተኩል በኢትዮጵያ ፍርድ ቤቶች ታሪክ ለመጀመሪያ ጊዜ ጉዳዩን የተመለከተው የፌዴራሉ ከፍተኛ ፍርድ ቤት 10ኛ ወንጀል ችሎት ፖሊስ ተጠርጣሪዎቹን በቁጥጥር ስር ያዋለበትን ምክንያት አድምጧል። በቁጥጥር ስር ውለው ፍርድ ቤት ከቀረቡ ተጠርጣሪዎች መካከል 16 ከብሔራዊ መረጃና ደህንነት፣ 6ቱ ከፌዴራል ፖሊስ ምርመራ ቢሮ፣ 2ቱ ከአዲስ አበባ ፖሊስ ኮሚሽን፣ 8ቱ ከፌዴራል ማረሚያ ቤቶች አስተዳደር ሲሆኑ 3ቱ ግለሰቦች ደግሞ ተጠርጣሪን በማስመለጥና ሰነድ በማጥፋት የተጠረጠሩ ናቸው። ተጠርጣሪዎቹ ያልተሰጣቸውን ስልጣን በመጠቀም ሰዎችን የኦነግ የአርበኞች ግንቦት 7ና የተለያዩ የሽብር ቡድኖች አባል ናችሁ በማለት ፊታቸውን በጥቁር ጨርቅ በመሸፈን በአምቡላንስ ጭነው በማይታወቅ ቦታ እስከ 1 ዓመት በማሰር የሰብአዊ መብት ጥሰት በመፈጸም የተጠረጠሩ መሆናቸውን ተገልጿል። በተጨማሪም ከቂሊንጦ ማረሚያ ቤት ቃጠሎ ጋር በተያያዘ በማረሚያ ቤት እየታረሙ የሚገኙና ተጠርጥረው ጉዳያቸውን የሚከታተሉ ሰዎችን ወደ ሸዋሮቢት እንዲሄዱ በማድረግ በማረሚያ ቤቱ ጠባቂዎች ድብደባ እንዲፈጸም አድርጓል ሲል ፖሊስ ለፍርድ ቤት አስረድቷል። እንዲሁም ተጠርጣሪዎች ሴቶች መድፈር፣ ጥፍር መንቀልና ሌሎች ኢሰብአዊ ድርጊቶችን ሲፈጽሙ እንደነበር ፖሊስ ገልጿል። ተጠርጣሪዎች በተለይም ባልታወቀ ቦታ የሚያስሯቸውን ሰዎች ከአይን ማጥፋት ጀምሮ የተለያዩ የአካል ጉዳት እንዳደረሱ ፖሊስ ከተጠቂዎቹ በተቀበለው የምስክርነት ቃል ማረጋገጡን አብራርቷል። በዚህም የበርካታ ዜጎች የአካልና የስነ ልቦና ጉዳት እንደደረሰባቸው ነው ፖሊስ ለፍርድ ቤት ያስታወቀው። ምርመራው ለ5 ወራት ሲያከናውነው ቢቆይም ተጠርጣሪዎቹ በስራ ላይ ስለነበሩ በዚህ መንገድ ጥቃት የደረሰባቸው ዜጎች የምስክርነት ቃላቸውን ለመስጠት ፍርሃት እንደነበረባቸው ፖሊስ ጠቁሟል። ፖሊስ ተፈጽሟል የተባሉን ወንጀል ውስብስብ በመሆኑና የበርካታ ምስክሮችን ቃል ለመቀበል 14 ቀን የምርመራ ጊዜ ለፍርድ ቤት ጠይቋል። ሁሉም ተጠርጣሪዎች የሰብአዊ መብታቸው ተጠብቆ ውጪ ሆነው እንዲከታተሉ ከአያያዛቸውና በሌሎች ጉዳዮች ለፍርድ ቤቱ ጥያቄ አቅርበዋል። ፍርድ ቤቱም የሁሉንም ተጠርጣሪዎች የዋስትና መብት ውድቅ በማድረግ የ33 ተጠርጣሪዎች በጉዳዩ ያላቸው ተሳትፎ በተናጠል እንዲቀርብ በማድረግ የ14 ቀን ምርመራ ጊዜውን ፈቅዷል። 3ቱ ተጠርጣሪዎች መረጃ በማሸሽና ተጠርጣሪዎችን በመሰወር የተጠረጠሩ ሲሆን ለሐሙስ ህዳር 6 2011 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ምንጭ ፋና ብሮድካስቲንግ። በሰብአዊ መብት ጥሰት የተጠረጠሩ የፌዴራል ጠቅላይ አቃቤ ሕግ እስካሁን በቁጥጥር ስር የዋሉ ግለሰቦችን ዝርዝር ይፋ አድርጓል። በዚህም መሰረት በሰብአዊ መብት ጥሰት ተጠርጥረው በቁጥጥር ስር የዋሉት አንደኛ አቶ ጉሃ አጽባ ግደይ የአዲስ አበባ ደህንነት ኃላፊ፣ ሁለተኛ አቶ አማኑኤል ኪሮስ መድህን የሀገር ውስጥ ደህንነት ጥበቃና ዋና መምሪያ ዳይሬክተር፣ ሶስተኛ አቶ ደርበው ደመላሽ የውስጥ ደህንነት ምክትል ዋና ዳይሬክተር የነበሩና የኢኮኖሚ ጉዳዮች መምሪያ ኃላፊ፣ አራተኛ አቶ ተስፋዬ ገብረ ጻድቅ የውስጥ ደህንነት ጥናትና የወንጀል ምርመራ ኃላፊ፣ አምስተኛ አቶ ቢኒያም ማሙሸት በውስጥ ደህንነት ጥበቃ ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ በዋናነት የግንቦት 7 ጉዳይ ክትትል፣ ስድስተኛ አቶ ተሾመ ኃይሌ የአማራ ክልል የደህንነት ኃላፊ የነበሩና የጥበቃ ዋና መምሪያ ዳይሬክተር፣ ሰባተኛ አቶ አዲሱ በዳሳ በሀገር ውስጥ ደህንነት የኦሮሚያ ክልል ደህንነት ኃላፊ፣ ስምንተኛ አቶ ዮሐንስ ወይም ገብረ እግዚአብሔር ውበት የውጭ መረጃ፣ ዘጠነኛ አቶ ነጋ ካሴ በጸረ ሽብር መምሪያ የኦነግ ክትትል ኃላፊ፣ አስረኛ አቶ ተመስገን በርሄ በጸረ ሽብር መምሪያ የኦነግና ኦብነግ ክፍል ዋና ኃላፊ፣ 11ኛ አቶ ሸዊት በላይ በሀገር ውስጥ ደህንነት ኦፕሬሽን መምሪያ የግንቦት 7 ክትትል ምክትል መምሪያ ኃላፊ፣ 12ኛ አቶ አሸናፊ ተስፋሁን በሀገር ውስጥ ደህንነት የአማራ ክልል ሰሜን ጎንደር ደህንነት አስተባባሪ፣ 13ኛ አቶ ደርሶ አያና በውጭ መረጃ የአማራ ክትትል፣ 14ኛ አቶ ሰይፉ በላይ በውስጥ ደህንነት የደቡብ ክልል ክትትል ኦፊሰር፣ 15ኛ አቶ ኢዮብ ተወልደ በውስጥ ደህንነት የደቡብ ክልል ደህንነት ኃላፊ፣ 16ኛ አቶ አህመድ ገዳ በውስጥ ደህንነት የኦሮሚያ ክልል ክትትል ምክትል ኃላፊ፣ 17ኛ
ምክትል ኮማንደር አለማየሁ ኃይሉ ባባታ ቀድሞ የፌዴራል ፖሊስ የሽብር ወንጀል ምርመራ ምክትል ዳይሬክተር የነበረና ዋና ዳይሬክተር ሆኖ ያገለገለ። 18ኛ ምክትል ኢንስፔክተር ዩሱፍ ሐሰን የሽብር ወንጀል መርማሪ። 19ኛ ዋና ሳጅን እቴኔሽ አረፋይኔ የሽብር ወንጀል መርማሪ። 20ኛ ኢንስፔክተር ፈይሳ ደሜ የሽብር ወንጀል መርማሪ። 21ኛ ምክትል ኢንስፔክተር ምላርግል ጥላውን የሽብር ወንጀል መርማሪ። 22ኛ ዋና ሳጅን ርዕሶም ክሽን የሽብር ወንጀል መርማሪ። 23ኛ ኦፊሰር ገብረ ማርያም ወልዳይ። 24ኛ ኦፊሰር አስገለ ወልደ ጊዮርጊስ። 25ኛ ዋና ሱፐርኢንቴንደንት አሰፋ ኪዳኔ። 26ኛ ዋና ሱፐርኢንቴንደንት ገብረ እግዚአብሔር ገብረ ሐዋርያት የቂሊንጦ ማረሚያ ቤት ጥበቃና ደህንነት ኃላፊ። 27ኛ ዋና ሱፐርኢንቴንደንት ተክላይ ኃይሉ የቂሊንጦ ማረሚያ ቤት ሰራተኛ። 28ኛ ዋና ሱፐርኢንቴንደንት አቡ ግርማ የሸዋሮቢት ማረሚያ ቤት ኃላፊ የነበረና በዘዋይ ማረሚያ ቤት ኃላፊ ሆኖ ሲያገለግል የነበረ። 29ኛ ዋና ሱፐርኢንቴንደንት አዳነ ሀጎስ የቃሊቲ ማረሚያ ቤት ሰራተኛ። 30 ዋና ሱፐርኢንቴንደንት ተስፋ ሚካኤል አስጋለ በቃሊቲ ማረሚያ ቤት ከፍተኛ የደህንነት ባለሙያ። 31ኛ ዋና ሱፐርኢንቴንደንት ገብራት መኮንን የዘዋይ ማረሚያ ቤት የጥበቃ ደህንነት ኃላፊ ነበረና የሸዋሮቢት ማረሚያ ቤት ጥበቃና ደህንነት ኃላፊ ሆኖ ሲያገለግል የነበረ። 32 ረዳት ኢንስፔክተር አለማየሁ ኃይሉ ወልዴ በአዲስ አበባ ፖሊስ የወንጀል መርማሪ። 33ኛ ረዳት ኢንስፔክተር መንግስቱ ታደሰ ኃይለ በአዲስ አበባ ፖሊስ የወንጀል መርማሪ። 34ኛ አዳነች ወይም ሂዊ ተሰማ ቶላ። 35ኛ ጌታውን አሰፋ ቶላ። 36 ሙሉ ፍስሐ። በሙስና ወንጀል የተጠረጠሩ ደግሞ በሙስና ወንጀል ተጠርጥረው እስካሁን በቁጥጥር ስር ያሉ ግለሰቦች ስም ዝርዝርም ይፋ ሆኗል። በዚህም መሰረት በሙስና ወንጀል ተጠርጥረው በቁጥጥር ስር የዋሉት አንደኛ ብርጋዴር ጄኔራል ጠና ቁርደዴ እጄታ በብረታ ብረት ኢንጂነሪንግ ኮርፖሬሽን ምክትል ዋና ዳይሬክተር የማርኬቲንግ ኃላፊ። ብርጋዴር ጄኔራል ብርሃነ በየነ በብረታ ብረት ኢንጂነሪንግ ኮርፖሬሽን የኮርፖሬት ኦዲት እና ኢንስፔክሽን ኃላፊ። ሶስተኛ ብርጋዴር ጄኔራል ጥጋቡ ፈትለ መረሳ በብረታ ብረት እና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዳይሬክተር እና የኮርፖሬት ሎጂስቲክስ ሰፕላይ ኃላፊ። አራተኛ ብርጋዴር ጄኔራል አድጉ ገብረ ጊዮርጊስ ገብረ ስላሴ በብረታ ብረት እና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዳይሬክተር እና የኮርፖሬት ኒው ቢዝነስ ዲቨሎፕመንት ኃላፊ። አምስተኛ ኮሎኔል ሸጋው ሙሉጌታ ተስፋውን በብረታ ብረት እና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዳይሬክተር እና የወታደራዊ ምርቶች ኦፕሬሽን ኃላፊ። ስድስተኛ ኮሎኔል ሙሉ ወልደ ገብርኤል ገብረ እግዚአብሔር በብረታ ብረት እና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዳይሬክተር እና የኒው ቢዝነስ ዲቨሎፕመንት ኃላፊ ነበሩ። ሰባተኛ ኮሎኔል ዙፋን በርሄ ይክደላ የመከላከያ ጤና ኮሌጅ ሰራተኛ። ስምንተኛ ሌተናል ኮሎኔል አስምረት ኪዳኔ አብርሃ የጋፋት አርማመንት ኢንጂነሪንግ ኢንዱስትሪ ተወካይ ኃላፊ ነበሩ። ዘጠነኛ ኮሎኔል አለሙ ሽመልስ ብርሃን በብረታ ብረት ኢንጂነሪንግ ኮርፖሬሽን በኮርፖሬት ሎጂስቲክስ እና ሰፕላይ የትራንስፖርት ኃላፊ። አስረኛ ኮሎኔል ያሬድ ኃይሉ በብረታ ብረት ኢንጂነሪንግ እና ኮርፖሬሽን በኮርፖሬት ኒው ቢዝነስ ዴቨሎፕመንት የፕሮጀክት ኃላፊ። 11ኛ ኮሎኔል ተከስታ ኃይለማርያም አድሃኑ በብረታ ብረት እና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዳይሬክተር እና የኒው ቢዝነስ ዴቨሎፕመንት ኃላፊ ነበሩ። 12ኛ አዜብ ታደሰ ኮሎኔል በብረታ ብረት እና ኢንጂነሪንግ ኮርፖሬሽን በኮርፖሬት ማርኬቲንግ የሽያጭ ኃላፊ። 13 ሻለቃ ሰመረ ኃይለ ሀጎስ በብረታ ብረት ኢንጂነሪንግ ኮርፖሬሽን በደጀን አቪዬሽን ኢንዱስትሪ ኦፕሬሽን ኃላፊ። 14ኛ ሻምበል ይኩኖ አምላክ ተስፋዬ በብረታ ብረት እና ኢንጂነሪንግ ኮርፖሬሽን በኮርፖሬት ማርኬቲንግ እና የሽያጭ ፕሮሞሽን ኃላፊ። 15ኛ ኮሎኔል ደሴ ዘለቀ ብርሃን በብረታ ብረት ኢንጂነሪንግ ኮርፖሬሽን የአዳማ እርሻዎች ስራዎች ኢንዱስትሪ ስራ አስኪያጅ። 16ኛ ሌተናል ኮሎኔል ሰለሞን በሬ በብረታ ብረት እና ኢንጂነሪንግ ኮርፖሬሽን በብረታ ብረት ፋብሪኬሽን ኢንዱስትሪ የፋይናንስ ኃላፊ። 17ኛ ሻለቃ ይርጋ አብርሃ በብረታ ብረት እና ኢንጂነሪንግ ኮርፖሬሽን በብረት ማሽን ቢልዲንግ ኢንዱስትሪ የፋይናንስ ኃላፊ። 18ኛ ኮሎኔል ግርማይ ታረቀኝ በብረታ ብረት እና ኢንጂነሪንግ ኮርፖሬሽን በኮርፖሬት ሎጂስቲክስ እና ሰፕላይ የንብረት አስተዳደር ኃላፊ። 19ኛ ሻምበል ገብረ ስላሴ ገብረ ጊዮርጊስ በብረታ ብረት ኢንጂነሪንግ እና ኮርፖሬሽን በኮርፖሬት ትራንስፎርሜሽን እና የአቅም ግንባታ ማዕከል ኃላፊ። 20 ሻምበል ሰለሞን አብርሃ በብረታ ብረት እና ኢንጂነሪንግ ኮርፖሬሽን በኮርፖሬት ትራንስፎርሜሽን የስልጠና ኃላፊ። 21ኛ ሻለቃ ጌታቸው ገብረ ስላሴ በብረታ ብረት ኢንጂነሪንግ እና ኮርፖሬሽን የደን ምንጣሮ ክትትል ኃላፊ። 22 ሌተናል ኮሎኔል ይስሐቅ ኃይለማርያም አድሃኑ
በብረታ ብረትና ኢንጂነሪንግ ኮርፖሬሽን በኮርፖሬት ኮሜርሻል ሲቪል ምርቶችና ኦፕሬሽን የፕላኒንግ ኮንትሮል ኃላፊ። 23 ሻለቃ ክንዳያ ግርማይ በብረታ ብረትና ኢንጂነሪንግ ኮርፖሬሽን የተለያዩ ኢንዱስትሪዎች የፋይናንስ ኃላፊ። 24 ሌተናል ኮሎኔል አዳና አገር ነው በብረታ ብረት ኢንጂነሪንግ እና ኮርፖሬሽን በኮርፖሬት ሎጂስቲክስ እና ሰፕላይ የንብረት ክፍል ኃላፊ። 25 ሻለቃ ጌታቸው አጽባ በብረታ ብረት ኢንጂነሪንግ እና ኮርፖሬሽን ኢንፍራስትራክቸር እና ኮርፖሬሽን ማሽነሪ ኢንጂነሪንግ ኢንዱስትሪ ኦፕሬሽን ኃላፊ። 26 ቸርነት ዳና የዋይቲኦ ኩባንያ ባለቤትና ከብረታ ብረት ኢንጂነሪንግ እና ኮርፖሬሽን አመራሮች ጋር የጥቅም ትስስር የነበራቸው ደላላ። 27 አያልነሽ መኮንን አራጌ ኤልቲቪ ኢትዮጵያ። በተያያዘ ዜና የሜቴክ እና ኢንሳ ኃላፊዎች በቁጥጥር ስር መዋላቸው ተሰማ። የብረታ ብረት ኢንጂነሪንግ እና ኮርፖሬሽን ሜቴክ እና የብሔራዊ መረጃ ደህንነት ኢንሳ ኃላፊዎች በቁጥጥር ስር መዋላቸውን የአማራ ብዙሃን መገናኛ ድርጅት ዘግቧል። ላለፉት ዓመታት የብረታ ብረትና ኢንጂነሪንግ ኮርፖሬሽን በኃላፊነት ሲመሩ የቆዩት ብርጋዴር ጀነራል ክንፈ ዳኛቸውና የኢንሳ ዳይሬክተር ብርጋዴር ጀነራል ተክለ ብርሃን ወልደ አረጋይ ትላንት ምሽት በቁጥጥር ስር ውለዋል። ሱዳን ድንበር አካባቢ የተያዙት ሁለቱ ተጠርጣሪ ግለሰቦች ዛሬ ከሰዓት ወደ አዲስ አበባ እንደሚገቡ ተሰምቷል። የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ኃላፊ ሜጀር ጀነራል ክንፈ ዳኛቸው ኃላፊው ከትግራይ የተገኘ መረጃ እንዳመላከተው ጀነራሉ የተያዙት ትላንት ማምሻ ሁመራ ከተማ ውስጥ ነው። የትግራይ ልዩ ፖሊስ ጀነራሉን ከያዘ በኋላ ለፌደራል መንግስት ጸጥታ አስከባሪዎች ማስረከቡን ምንጮች አስታውቀዋል። ከጀነራል ክንፈ ዳኛው በተጨማሪ የቀድሞ ኢንሳ በሚል ምህጻረ ቃል በሚጠራው የመረጃ ቴክኖሎጂ መስሪያ ቤት የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልደ አረጋይም ከሜጀር ጀነራል ክንፈ ዳኛው ጋር መያዛቸውን የተለያዩ የማህበራዊ መገናኛ ዘዴዎች ዘግበው ነበር። ይሁንና ጀነራል ተክለ ብርሃን የፍርድ ቤት ማሰሪያ ትዕዛዝ አልተሰጠባቸውም በሚል እንዳልተያዙ ምንጮች ገልጸዋል ብለዋል የጀርመን ድምጽ ራዲዮ የአማርኛው አገልግሎት ክፍል። ጉዳዩን ለማጣራት የተለያዩ መስሪያ ቤቶችን እያነጋገርን ነው። እንደደረሰን መረጃውን እናቀርባለን። ሁለቱን ጀነራሎች ጨምሮ በርካታ የቀድሞ ከፍተኛ የጦርና የመረጃ የስለላ ባለስልጣናት እስረኞችን በማሰቃየትና በሙስና ወንጀል እንደሚጠረጠሩ የኢትዮጵያ የፌዴራል ጠቅላይ አቃቤ ሕግ ትላንት አስታውቀው ነበር። ምንጭ የጀርመን ድምጽ ራዲዮ